በዓለም ላይ በጣም ኃይለኛ የባህር ኃይል ያላት ልዕለ ኃያሏ አሜሪካ የ21 ማይል የባህር ወሽመጥን ማስጠበቅ ያልቻለችው ለምንድን ነው? የሆርሙዝ የባህር ወሽመጥ ሁለት መርከብ ማሳለፍ የሚችል መስመር ስፋት ያለው እጅግ ጠባቡና የዓለም የነዳጅ መተላለፊያ ጉሮሮ የሆነ ቦታው የሆርሙዝ የባህር ወሽመጥ ሁለት መርከብ ማሳለፍ የሚችል መስመር ስፋት ያለው እጅግ ጠባቡና የዓለም የነዳጅ መተላለፊያ ጉሮሮ የሆነ ቦታ ነው። የኢራን ህልውናም ከዚህ የዓለም ኢኮኖሚ ከሚያናጋ ወሽመጥ የሙጥኝ ያለ ነው። ኢራን ሆርሙዝ የተባለ ኒውክሌር ታጥቃለች። ኢራን በሁለቱም የመርከብ መተላለፊያ ወሽመጦች በኩል ለ10 ዓመታት ከፍተኛ ዝግጅት አድርጋለች። የባህር ኃይል ከፍተኛ ፈንጂዎችን ቀብራ በባህር ዳርቻ ላይ የሞባይል ሚሳይል ባትሪዎችን አጥምዳ በፈጣን የማጥቂያ ጀልባዎችና ተተኳሾች ድሮኖች የተደራጀ ቁመና ያለው ሰራዊት አላት። በሆርሙዝ ሰርጥ አሜሪካ የባህር ኃይል የተገነባው በሰፊና ክፍቱ ውቅያኖስ በግዙፉ መርከቦች ለከፍተኛ ውጊያ ማድረግ ቁመና እንዲኖረው ሆኖ ነው። በውቅያኖሱ የተዘረጋው የአውሮፕላን መንደርደሪያ ያላቸው አጥቂ የጦር መርከቦች ናቸው ያሉት። አፈጣጠሩም ሊሆን የሚገባው የዚህን አይነት ነው ሆኗልም። በሆርሙዝ ላለው ሚሳኤል ፈጣን ጀልባ፣ የባህር ውስጥ ፈንጂና በወሽመጡ ለተጠመዱ ከባድ ሚሳኤሎችና ድሮኖች ማንኛውም ግዙፍ የባህር ኃይል ምላሽ ለመስጠት ጊዜ ከማግኘቱ በፊት ኢራን በቀላሉ ኢላማ የሚሆኑትን ግዙፎችን የጦር መርከቦች በመምታት የማይተካ ጉዳት ለማድረስ የምትችልበት ሁኔታ እነዛ ግዙፍ የጦር ዕቃዎች አልተሰናዱም። በሆርሙዝ ላለው ሚሳኤል ፈጣን ጀልባ፣ የባህር ውስጥ ፈንጂና በወሽመጡ ለተጠመዱ ከባድ ሚሳኤሎች፣ ድሮኖች ማንኛውም ግዙፍ የባህር ኃይል ምላሽ ለመስጠት ጊዜ ከማግኘቱ በፊት ኢራን በቀላሉ ኢላማ የሚሆኑትን ግዙፎችን የጦር መርከቦች በመምታት የማይተካ ጉዳት ለማድረስ የምትችልበት ሁኔታ እነዛ ግዙፍ የጦር ዕቃዎች አልተሰናዱም፣ ሊሰናዱም አይችሉም። ሆርሙዝ መርከቦች በዝግታ ቀስ ብለው የሚተላለፉበት ጠባብ ቦታ ነው። በቦታውም ኢራን ባላት የተፈጥሮና ሰው ሰራሽ ከፍተኛ አቅም በጦርነት ኢራንን ማሸነፍ አይቻልም ብሎ ለትራምፕ ፔንታጎን አስረድቶታል። ፔንታጎን ከ3 ሳምንታት የሆርሙዝ ወሽመጥ እገዳ በኋላ ቦታውን ማጥቃት ወይም በእጀባ መርከቦችን ማሳለፍ በጣም አደገኛ ኦልሞስት ኢምፖሲብል ነው ያለው። ኢራን ጂኦግራፊን ወደ መከላከያና የህልውና ጋሻ ቀይራው አሜሪካ የማትችለው መሳሪያ አድርገዋለች።